አላህ Subhanahu Wa Ta'ala በጥፋታችን ሁሉ ማረንና ጀነት ገባን እንበል። በሱፊት ቆመን አላህ Subhanahu Wa Ta'ala የጀነት ሰዎችን ይጣራል። የጀነት ሰዎች ሆይ ወደዳችሁን በማለት ይጠይቃል። ጌታችን ሆይ እንዴት አንወድም ፊታችንን አስዋብክ ጀነትን ማስገባህን ይላሉ። አላህ Subhanahu Wa Ta'ala የጀነት ሰዎች ሆይ የቀረ ነገር አለ ይላቸዋል። እነሱም ምንድነው እሱ ጌታችን ሆይ ይላሉ። አላህ Subhanahu Wa Ta'ala ከናንተ ወዳለው እስከ መጨረሻም አልጠላችሁም ይላቸዋል። የጀነት ሰዎች ሆይ ከናንተ ወድጃለሁ ይላቸዋል። ተጣሪም በጀነት ሰዎች ውስጥ ይጣራል። በሉ አርራህማንን ለመዘየርን እነሳ በማለት ነጃይብ ይዘጋጅላቸዋል። በሆነ ቦታ ይደርሳሉ። ከብር ከወርቅ ከብርሃንና ከእንቁ ለሁሉም እንደየሰራው ሚንበር ይዘጋጅላቸዋል። በእነኚህ ሚንበሮች ላይ ይቀመጣሉ። በዚህ ሁኔታ ላይ ያሉ ከላያቸው ላይ ብርሃን ያልፋል። አላህ Subhanahu Wa Ta'ala ነው ብለው ያስባሉ። አላህ Subhanahu Wa Ta'ala ይጠራቸዋል። የጀነት ሰዎች ሆይ አሰላሙ አለይኩም ይላቸዋል። እነርሱም ይመልሳሉ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወልኢክራም በማለት አላህ ሆይ አንተ ሰላም ነህ ሰላምም ካንተ ነው የግርማና የክብር ባለቤት ሆንከ ሆይ ልቅና ከፍ አለ ይላሉ። ለዚህም ነው ሰላትን በመናጠናቀቅበት ጊዜ ይህንን የምንለው። ሰላት ውስጥ ያለን ከአላህ Subhanahu Wa Ta'ala ጋር ነበርን ማለት ነው። ይሄም የቂያማ ቀን ጌታችንን በመንገናኝበት ጊዜ የምንለውን ያስታውሰናል። ቀጥሎ አላህ Subhanahu Wa Ta'ala ይጠራቸዋል። አላህ ከነሱ ያድርገን። እስቲ ለይለተል ቀድርን ስንፈልግ ቆይተን በኢባዳ ደክመን እኛም ተሳክቶልን እዛ ተገናኝተናል ብለን እናስብ። አሁን አላህ ይጠራቸዋል። የጀነት ሰዎች ሆይ በሩቅ ሳዩኝ በኒያምኑ ሰዎች የታሉ ይላል። ቀጥሎም አላህ Subhanahu Wa Ta'ala ዛሬ የጭማሪ ቀን ነው የጀነት ሰዎች ሆይ ለምኑኝ ይላል። ምን ትፈልጋላችሁ በማለት ይጠይቃቸዋል። ቃላቸው ሁሉ አንድ ይሆናል። ጌታችን ሆይ ከኛ ውደድ ይላሉ። አላህም የጀነት ሰዎች ሆይ ከናንተ ባልወድማ ኖሮ ጀነቴ ባላስገባችሁ ነበር፣ ነገር ግን ሌላ ጠይቁኝ ይላቸዋል። አሁንም በአንድ ነገር ይስማማሉ። ፊትህን አሳየን እንየህ ይላሉ። وجوه يومئذ ناظرة ፊቶች በዚያ ቀን አብሬዎች ናቸው። በርግጥም ትልቅ ትዕይንት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጌታችሁን ሙሉ ጨረቃ እንደምታዩ ሆናችሁ ታያላችሁ ብለዋል። አሁን እንየህ ፊትህን አሳየን ይላሉ። ገርዶችም ይገለጡና ወደ አላህ Subhanahu Wa Ta'ala ይመለከታሉ። ከተፈጠሩበት ጊዜ ጀምሮ አላህን ከመመልከት የበለጠ አስደሳች ነገር ገጥሟቸው አያውቅም። ጀነትን እስኪረሱ ድረስ ይሆናሉ። አላህ Subhanahu Wa Ta'ala እያንዳንዱ ባሪያውን ያናግራል፣ ያወራዋል። እገሌ ሆይ የዚህ አይነት ወንጀል መስራትን ታስታውሳለህን ይለዋል። ጌታዬ ሆይ አልማርከኝም እንዴ ይላል ባሪያው። አላህም በምህረቴማ ነው እዚህ ደረጃ የደረስከው ይሏል። ከዚያም አላህ Subhanahu Wa Ta'ala የፈለከውን ነገር ተመኝ ያማረህን ጠይቅ ይሏል። የፈለከውን ነገር እሰጥሃለሁ ይሏል። ባሪያውን የተመኘውንና ያማረውን ሁሉ ይናገራል። ምኞቱ እስኪቆርጥለት ድረስም ይህን እፈልጋለሁኝ ይላል። በመጨረሻም አላህ Subhanahu Wa Ta'ala ይህን መመኘት ረሳህ ብሎ ያስታውሳል። አትመኝም እንዴ በማለት ይጠይቋል። ይህን አትወድም በማለት ይጠይቋል። ባሪያው በተሰጠው ስጦታ ብዛት እስኪያፍር ድረስ በመጨረሻም አላህ Subhanahu Wa Ta'ala እኔ ካንተ ወድጃለሁ አንተስ ከኔ ወድሃልን ይሏል። جزاؤهم عند ربهم جنات
جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه በጌታቸው ዘንድ ምንዳቸው ከሰዎቻቸው ወንዞች የሚፈሱባቸው የመኖሪያ ገነቶች ነው። በውስጣቸው ዘላለም ዘውታሪዎች ሲሆኑ ይገቡባቸዋል። አላህ ከነሱ ወደደ ከርሱም ወደዱ የጌታውን ለፈራ ሰው ነው። ቀጥሎም በልሂድ ባሪያዬ ከጀነት የተመኘኸውን የፈለከውን ሁሉ ውሰድ ይሏል። እስቲ እነኚህን ሁሉ ጸጋዎች እናስብ። አላህ ጀነት አስገብቶናል ብለን በሐሳብ እንሂድ። ማብቂያ የሌለው ጸጋ፣ እድሎትና የማያልፍ ዘላለማዊ ህይወት። ጣዋት ማታ ወደ ጌታችን አላህ ሱብሓነሁ ወተዓላ እንመለከታለን። ይህም ትልቅ ጸጋ ነው። የጀነት ቤታችን ጣሪያው የአላህ አርሽ ነው። ጎረቤታችን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ጓደኞቻችን አቡበከር፣ ዑመር፣ ዑስማን፣ አሊና ሌሎችም ነብያትና የአላህ ምርጥ ወዳጆች ናቸው። በ33 ዓመት እድሜ ላይ ጀነት እንገባና ቅልጥ ባለ ድሎት ውስጥ እንኖራለን። በወዳጆቻችን መካከል ሆነን በመንወዳቸው ሰዎች ተከበን በአላህ ጉርበትና ውስጥ እንኖራለን። እስቲ እናስብ። ገና የጀነት በር ስንገባ የጀነት ሰዎች ሆይ ጤነኞች ሆናችሁ ትኖራላችሁ፣ በጭራሽ አትታመሙም፣ ወጣቶች ሆናችሁ ትዘልቃላችሁ፣ በፍጹም አታረጁም፣ ዘውትር በጸጋና ድሎት ውስጥ ትኖራላችሁ፣ ፈጽሞ ሐዘን አይኖርም፣ ዘላለም ትኖራላችሁ፣ ፈጽሞ ሞት አይኖርም። ወደዳችሁን የጀነት ሰዎች ስንባል እናስብ። لهم ما يشاءون فيها ولدينا مزيد ለነርሱ በውስጧ ሲሆኑ የሚሹት ሁሉ አላቸው፣ እኛም ዘንድ ጭማሪ አለ። በመጨረሻም የነገሩ ክብደት የታወቀ እንደሆነ የታዘዙትን ነገር መፈጸሙ ቀላል ነው የሚሆነው። አላህን ሱብሓነሁ ወተዓላ ብንወድ ብንታዘዘው ለሱ ብለን ብንኖር ይህች ዓለም ሙሉ በሙሉ ገር ትሆንልናለች። ወደ አላህ ሱብሓነሁ ወተዓላ እንሂድ፣ ለሱ እንኖር። በስምህ እንኖራለን እንሞታለን እንበለው። ሰዎችን በሱ ስም እንዲኖሩ እናድርግ። አልወዱድን በትክክል ብናውቀው መውደዳችን ወደሱ ብቻ ይሆናል። አሸናፊውና ኃያሉን ጌታ ብናውቀው ለአንድም ሰዋና ጎበድድም ነበር። የተዋረዱ ሰዎችም ደግሞ ክብር እንዲያገኙ እናግዝ ነበር። ያረቂብን ትርጉም ብንረዳ ስራችንን በጥንቃቄ አሳምረን ለመስራት የአላህን ተቆጣጣሪነት ማወቅ ብቻ በበቃን ነበር። አሽኩር የሚለውን የአላህን ስም ትርጉም በወጉ ብናውቅ ምድርን በመጽዋዕትና በመልካም ነገር በሞላናት ነበር። አልወልይ የሚለውን የአላህን ስም ትርጉሙን ብንገነዘብ የቅርብ ዘመዶቻችንን፣ ድሃዎችን፣ ወላጅ አልባዎችንና ችግረኞችን በተንከባከብንና በረዳን ነበር። አልጀባር ትርጉሙ በትክክል ቢገባን ኖሮ ባልኮራን ነበር። አልቀሃር የሚለውን የአላህን ስም ትርጉም ብናውቅ فأما اليتيم فلا تقهر የቲምንማ አትጨቆን የሚለውን የአላህን ትእዛዝ በተገበረን ነበር። አላህ ሆይ በስምህ እንኖራለን፣ በምድር ላይ ባንተ መኖር እንፈልጋለን። ያንተ መልካም ስሞች ለአፍታ ያህል ከቀልባችን ውስጥ እንዲወጡ ከህይወታችን እንዲነጠሉ አንሻም። በእነርሱ ላይ መኖርና በእነርሱ ላይ መሞት እንፈልጋለን። በላ ኢላሃ ኢላላህ ቃል ላይ መቀስቀስና እጅ ለእጅ ተያይዘን ጀነት መግባት እንፈልጋለን። አላህ ሆይ መልካም ስሞችህን አሳውቀን፣ በእነርሱ የምንኖር አድርገን። አንተን በማየት ከሚደሰቱት ውስጥ እድልን ስጠን።
ክብራትና ክብራን አድማጮቻችን ከዲናችን ሬዲዮ ለዛሬ ያዘጋጀንላችሁ የተከታተላችሁትን ይመስል ነበር። በእርግጥ የጌታችን አላህ Subhanahu Wa Ta'ala መልካም ፍቃድ ሆኖ ዳግም ማክሰኞ ከተገናኘን የተለያዩ ዝግጅቶቻችንን ይዘንላችሁ እንደምንቀርብ ተስፋ እናደርጋለን። እስከዛው ግን ይህችን ፕሮግራማችንን ወደ ሌሎች ወንድምና እህቶች በማድረስ እንድትተባበሩን በፍቅር እየጠየቅን በፍቅር እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ብዙዎቻችሁ የቢላል ኢትዮ ቢላል ዩቲዩብ ገጽ ሰብስክራይብ አላደረጋችሁ። ስለዚህ ሰብስክራይብ በማድረግ ተከታታዮችን ይሁኑ። ኢንሻአላህ የምንለቃቸው ቪዲዮ እንደ ድሮ እንዲደርሳችሁ ማለት ነው። እዚህ ጋር ሰብስክራይብ የሚለውን በቀይ ያለው ኢንሻአላህ ተነኩታላችሁ። በቀይ ከመጣ ሰብስክራይብ አላደረጋችሁ ማለት ነው። ይሄንን ቼክ አድርጉ። ኢንሻአላህ ተነኩታላችሁ ሰብስክራይብ ሆነ። ከዛ በኋላ የደውሏን ምልክት ተነኳታላችሁ ማለት ነው። በሰረዝ እስኪመጣ አንዳንዴ በአንዴ ላይ መጣ ይችላል። ደጋግማችሁ በመንካት ሰብስክራይብ ወዲያው እንዲመጣላችሁ ያቺ የደውል ምልክቷ መነካቷን እንዳትረሱ። ይሄንን ይመስላል እንግዲህ ጀዛኩሙላህ ኸይር እና መሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።